ግባ እናውጣው አንፊልድ ላይ ማንም አያሸንፍም እኔ ወያለው አይደለሁም የት ቦታ ላይ ልክን ማስያዝ እንዳለብኝ የማቅ ታላቁ የማንቸስተር ዩናይትድ ደጋፊ ነኝ ግባና አውጣው ሳምንት ሙሉ አንድ ሳምንት ሙሉ ዛትኩብ በጮታሙ ስቴዲየም በጮታሙ ደጋፊ ፊት እቀጠቅጣለሁ ለምን ጌታ ስለሆንኩኝ አንፊልድ ላይ አላሸንፈህማ እኔ አርሰናል አይደለሁም እኔ ቼልሲ አይደለሁም እኔ ሲቲ አይደለሁም እኔ ታላቁ ክለብ ማንቸስተር ዩናይትድ አንፊልድ ላይ አይደለም ሲኦል ላይ ቀጠረኝ ይመቸኛል ስልቻ ቀልቀሎ ስልቻ ዝም ብለሽ ተቀባይ የሰጡሽን ብቻ እየተሰባ ፈርስት ሃፍ እንደ ተጠበቀው የ15 ደቂቃው ኃያል ቡድን ዩናይትድ አንደኛ ደቂቃ ላይ በብራያን ምቤሞ ጎል ማንቸስተርን ያመነ ወድቆ አይወድቅም ይሄ ነው ማንቼ አናዘርዋን እላለሁ ከጨዋታው በኋላ አናዘርዋን እላለሁ አራተኛ ጊዜ ነው አናዘርዋን አንዳንድ ሰዎች እናጠባለን ምናምን ያሉ ሰዎችን እናስጠባቸዋለን ተረዳችሁኛል በደንብ ነው መጨረሻ ላይ አሁን ሰከንድ ሃፍ ሊቨርፑል የተሻለ ነገር ይዞ እንደሚመጣ በእርግጠኝነት ነግራችኋል ፈርስት ሃፍ ብዙ ድል ነበረ ከዛ የተሻለ ጎል ማግባት ይችላል ነበረ ግን ላሜንስ ተችላለ ዩናይትድ ታይትል ሬስ ውስጥ መግባት እፈልጋለሁ ይያለሽ አቶ አለማየሁ እንግዲህ የ150 ሚሊዮኑ ጌታ በ20 ሚሊዮን ቁጭ 150 ሚሊዮን በ20 ሚሊዮን ተንጣጣ ታዳሱኛል ቸልሲ ጊዜ በባዲየሺል ቆማችሁ አሁን ደግሞ በሳሚን ላሜንስ ቆማችሁ ገባችሁ አይደል አርኒ ስሎት አውት ትላለ ይሄን ጌም ብቻ ተሸነፈ አንዱ ምን አለ ከ38 አመት በኋላ ነው አራተኛ ጌም አንሸነፍም ተሸንፈን አናቅም የሁላችሁም እዚህ ያላችሁ 10አችሁም እድሜ እንደዚህ አይነት ሽንፈታቻ ተከታታይ 500 ሚሊዮን አውጥተ እንዳትሸነፍ ዩናይትድ ለዋንጫ ያሰጋል ዩናይትድ ከሊቨርፑል ለዋንጫ እሳስ ጨርሰኝ አንተ ጨዋታም ከሊቨርፑል ለዋንጫው ዩናይትድ ነው የሚያሰጋው ዩናይትድ ያሰጋል ተረዳኛል ሃፍ ታይም እንደሚያሳየው ከሆነ እንደዛ ካሳ ትችላለሽ ወገን ትርፌስ ማሸነፉን ታሸነፍ ጀማው ታሸነፍ እኛ ደስ ብሎናል በጣም ግን አንድ ነገር ችግር ገጥሞናል ጀማው ለዘመናት የትርፌ በረኞች እንዲሽ መደመዱና ኳስ ከሚያዝ ለኳስ እንዲለቁ ያሰራነው ነገር ሳይከሽፍብን አይቀርም ችግሮች ወርቀናል ማን ጀለስ አዲሱ በረኛቸው ደስ አላለኝ ጀማው በጣም ከበዳለብኝ ትንሽ ብዙ አይደል
ብዙ ነው ላለመዋሸት ከብዶኛል። የምሬን ነው የምላችሁ። ምክንያቱም እንደዛ ለፍተን አሰርተን ኦናና በጥቁሩ ኦናና በነጩ እንደዛ ብለን አማርጠን እንዳልተዝናናንባቸው አሁን ዛሬ ሳይው ደስ አላለኝም። ዳረ በተለይ አይዛክ ያን እንኳን ሲያወጣ እንደዛ ይቻል በእውነት እንደዚህ መመለስ የሚችሉት ወይ ደህያ ወይ አዲሰን ወይ ደግሞ ዴቪድ ራያ እነዚህ መሳሰሉት በረኞች ናቸው። አንተ ያወጣው ኳስ ጀሞ አይታችሁታል አይደል? እና አሁን እንዴት ነው የምናደርገው ነው አሁን ይሄ ነገር እስቲ የሚታደስ ነገር ነው እንዴ? ግድጋዱ ውስጥ ያጣሩ ጀሞ እንጂ ካልሆነማ ከባድ ነው እንዴ? በምን እንስቅ ነው እንዴ? ትርፌ በረኛ ከተስተካከለ እኮ ውሃ በላ። የሆነ መፍትሄ ፈልጉ፣ ቶሎ በሉ። ኮሜንት ሴክሽን ላይ የሆነ ነገር በሉ እንጂ ከባድ ነው። እኔ ደንግጫለሁ እንዴ። አንድ አማድ ማን ሆነ ልክቶ ነው ለት አረንግሎች ምድረ ነፍጫላ አደውልልኝ። ምን ላርግ በቃ ተውኝ፣ አደውልልኝ። እኔ ከልጆቹ ፍቅራት የጎደለ ምንም አይታይም ከስሩ ችግር ውጪ ማለት ነው። ምን ነው ጀማይ እንደዚህ አይነት ቆሻሻ ውርደት እንዲህ በህይወቴ ገጥሞኝ ማራቅም አይቼ ማራቅም። ወይኔ ተቃጠልኩ እኮ ተቃጠልኩ። ዩናይትድ ደጋፊዎች በሙሉ ገነት ነው የሚገቡት። በእውነት ልባቸው ንጹህ ነው። ከሊቨርፑል ጋር ተጫውተን ልናሸንፍ እንችላለን የሚል ጭላንጭል ትንሽዬ ተስፋ አለቻቸው። በእውነት ኩባያ ራስ ምን አይነት ፈሳም ነው አንተ? ብሮ ሊጠብቀኝ ይሄ ነው ሚዘው አይደለም ቆመ ጠብቀኝ። አትፍጠር ግርግር መጥፋት ነበረበት አንተ ግን ከምድር ልክ እንደ ዳይኖሰር ሮንግ ተርን ከጫካው መሃል ለህይወት ስትል ተር ሲከበር ሃሎዊን ከችላለው ልክ እንደ ሞንስተር